السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد بديت أكبراتكم موجيتوج يوربابو يبستيما ጉዟችንን ጨርሰን ወደ የገራችን ወደ ሰፈራችን ወደ ኩምቦልቻ ተመልሰናል። አልহামዱሊላህ ያው ወረባቦ የነበረው ቆይታ በጣም ደስ የሚል ነበር። ወረባቦ ከቢስቲማ አህለ ሱናዎች ያየሁት በጣም የሚያስደስት ነገር ፕሮግራሙ ገና ከመጀመሩ በፊት ያለውን ጀማዓ እንደው አየሁትና ብዙም እንትን አላለኝም ነበር። እንደው የተወሰነ ነገርና ምናልባት የሄርንበት ፕሮግራም ሊሳካ የሚል ነበር ግን ከጠበቅነው በላይ والله በጣም አልহামዱሊላህ ደስ የሚል ፕሮግራም ነበር። የጀማዓው ተሳትፎ በጣም ነው والله ያስደሰተኝ። እኔ በቃ ጀማዓ ከተግባባና ከተስማማ ውስጡ ከተገናኘ እጅግ ታሪክ እንደሚሰራ ከወረባቦ ከቢስቲማ ለወይራ መስጂድ ስለ ሰባት ወይራ ለሚባለው የመስጂድ ቦታ ገንዘብ ማሰባሰቢያ ፕሮግራም ነበርና በጣም والله ደስ የሚል ፕሮግራም ነበር። ጀማዓው እንግዲህ ጧት ከ3 ሰዓት ጀምሮ እስከ አሱር ድረስ ምንም ሳይነቃነቅ ቁጭ ብሎ ፕሮግራሙን ሲከታተል ለንያ ሲሳተፍ የነበረ እጅግ ደስ የሚል ጀግና ማህበረሰብ አይቼ ተመልሻለሁኝ። እንግዲህ ቀጣይ ደግሞ ያው የመስጂዱ ምርቃት ነው የምጠብቀው ኢንሻአላህ። መስጂዱ ተገንብቶ አልቆ መስጂዱን መርቁልን የሚልበትን ጊዜ ሩቅ አይሆንም በአላህ Subhanahu Wa Ta'ala ፍቃድ። والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين እነዛ ለኛ ሲሉ ይታገሉ ይላል። ለዲናቸው ለዓቂዳ ለተውሂድ ሽርክን ለማጥፋት ተውሂድን የበላይ ለማድረግ ሱናን የበላይ ለማድረግ ቢድዓን ለማጥፋት ለአላህ ሲሉ ትግል የሚያደርጉ ለኛ ሲሉ ትግል የሚያደርጉ መንገዳችንን እንመራቸዋለን። አላህ ደግሞ ከመልካም ሰሪዎች ጋር ነው ይላል። ትግሉ ከቀጠለ እንኳን ያን አይደለም ብዙ ነገር መስራት ስለሚቻል ከወረባቦ ከቢስቲማ አህለ ሱናዎች እጅግ በጣም የሚያስደስት ነገር አይቻለሁ። አላህ Subhanahu Wa Ta'ala ይጨምርላችሁ፣ አላህ ይገዛችሁ ኢንሻአላህ። ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።